መፍራትም እስከ በሳም የሰጠን ዘንድ ድካማቸውን የሚቀበል ዘንድ ስለ ቀሳውስት ማልዳለን። ፈጽመው ሊፋጠኑ መፋጠን እዚያ ውስጣቸው ዘንድ በቅድስና የሚቀርብ ዘንድ ድካማቸውና ፍቅራቸውን የሚያስዝ ዘንድ ስለ ዲያቆናትን ማልዳለን። የሃይማኖታቸውን ትጋት ሊፈጽሙ እግዚአብሔር ይስጣቸውን ዘንድ ስለ ንፍቀ ዲያቆኖችም ስለ መዘምራን ማልዳለን። ልመናቸውን ይሰማቸው ዘንድ ይልቁንም የመንፈስ ቅዱስ ሀብት በልቡናቸው ያሳደርባቸው ዘንድ ድካማቸውን የሚቀበል ዘንድ ስለ ባልቴቶችም ረዳትም ስለላቸው እንማልዳለን። እግዚአብሔር የድንግልናቸውን ዋጋ ግልጻቸው ዘንድ ለእግዚአብሔር ወንዶችም ስለ ልጆች ሆኑ ዘንድ ድካማቸውን የሚቀበል ዘንድ ስለ ደናግል እንማልዳለን። በመታገሳቸው ዋጋቸውን እንቀበሉ ዘንድ እግዚአብሔር እንዲሰጣቸው ስለሚታገሱ ሰዎች እንማልዳለን። በንጽህና ሁነው የጠብቁ ዘንድ እግዚአብሔር ፍጹም ሃይማኖት እንዲሰጣቸው ስለ ሕዝባውያንና ስለ መሃይምናን እንማልዳለን። በጎውን ዕድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝበትን ዕድል እግዚአብሔር ይስጣቸው ዘንድ በቅድስት ሥላሴ ማኅተም ያከብራቸው ያትማቸው ዘንድ ስለ ንዑሳነ ክርስቲያን እንማልዳለን። በዘመኑ ፍጹም ሰላም እግዚአብሔር ይስጣ ዘንድ እግዚአብሔር ስለምትሆን ስለ ቅድስት ሀገራችን ስለ ኢትዮጵያ እንማልዳለን። እውቀትን እሱ መፍራትንም እግዚአብሔር ይስጣቸው ዘንድ ስለ መኳንንትና ስልጣን ስላላቸው እንማልዳለን። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድስ ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለም ሁሉ እንማልዳለን። እግዚአብሔር ይቅርታ ባለቀ መርቶ በፍቅርና በእምነት ወደ ማደሪያቸው መልሳቸው ዘንድ በባሕርና በደረቅ ስለሚሄዱ ሰዎች እንማልዳለን። እግዚአብሔር የዚህ ዕለት ምግባቸው ይስጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለ ተከዙ ሰዎች እንማልዳለን። እግዚአብሔር ከስራቸው ይፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። እግዚአብሔር በሰላም ወደ ሀገራችን ይመልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግስትን በጎ ትምህርትን ይስጣቸው ዘንድ ድካማቸውን ፍጹም ዋጋ ይስጣቸው ዘንድ ስለተሰደዱ ሰዎች እንማልዳለን። እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውና ቸርነቱ ይልክላቸው ዘንድ ስለታሞትና ስለ ድውያን እንማልዳለን። ከቅድስት ቤተ ክርስቲያን ወገን ስለሞቱ ሰዎች እግዚአብሔር ዕረፍት ቦታ ይስጣቸው ዘንድ እንማልዳለን። እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። በሚሻበት ቦታ እግዚአብሔር ዝናሙን ያዘንብ ዘንድ ስለ ዝናብ እንማልዳለን። የወንዙን ውሃ ሙላልን ብለን እግዚአብሔር እነሱን እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ስለ ወንዟ እንማልዳለን። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬዋን ይሰጥ ዘንድ ስለ ምድር ፍሬ እንማልዳለን። በጸሎት የምንለምና የምንማልድ ሁላችንም በሰላም በመንፈስ ይጠብቀን፣ ፍቅርንም ይስጠን፣ ዓይነ ልቦናችንም ያብራልን። ፈቃዱም ሆኖ ጸሎታችን ይቀበል ዘንድ ቀርበን እግዚአብሔር ለምነው አውቀን በሀብቱና አድግ ዘንድ በእርሱም ስም እንመካ ዘንድ በነቢያትና በሐዋርያትም መሰረት ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንነሳ። ቀርበን አምላካችን እግዚአብሔር ለምነው ወደ ጸሎታችን ይቀበል ዘንድ ለጸሎት ተነሱ። ሰላም ለሁላችሁ ይሁን በዝም ጋራ
ቅዱስ ዘለሉ አሐዱ ወመንፈስ ቅዱስ ተለዩ አሐዱ ቤተ ክርስቲያን ማይደር ቡሩክ በነሳ መቅደስ ዘይሠርሕ ኃጢአተ ወይ ደመስስ ጌጋየ ዘእግዚአብሔር ቃል ዘተሰብአኒ ዘዐረገ ላወውርሶ ዕጣነ ወመሥዋዕተ ስሙረ
እሰግድ ለከ ክርስቶስ ምስራወከ ብሔር ሰማያዊ ወመንፈስከ ቅዱስ ማያዊ ሰመጻእከ ዋዳንከን ተንሥእ ምስለ መንፈስከ ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ኅብሩ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ኅብሩ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ኅብሩ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ አሜን። ስብሐት ወክብር ለስሉስ ቅዱስ ይደሎ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ኅብሩ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ጌታችንና መድኃኒታችን ኢየሱስ ክርስቶስን የማይወደውና በሁለት ወገን ድንግል ከምትሆን ከቅድስት ድንግል ማርያም መወለዱን የሚያምን ሰው ሁሉ እንግዳ እስከሚሆን ምጽአት ድረስ ሐዋርያው ቅዱስ ጳውሎስ እንደተናገረ የተለየ የሆነ የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 1 ቁጥር 15 ከፍጻሜ ጸሎትና በረከቱ በደስተኛ አባታችን በአባ ማትያስ ብፁዕ አባታችን በአባ ሕርያቆስ በመምህራችን በአባ ናትናኤል ቆሞስ በደብራችን በደብረ ሳሌም በሀገራችን በኢትዮጵያ እንዲሁም በሕዝበ ክርስቲያናት ላይ አድሮና ጸንቶ ለዘላለሙ ይኖር። ኃጢአተኞች የሚሆኑ አሕዛብ አይደለንም፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን እውቀትን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ አይደለም። ያፈረሱትን ይህን እንደገና የማንጽ ከሆነ ራሴ ሕግ ተላልፌ እንደሆነ አስረዳለሁና እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዶያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዝኃ
ሳይሎ ወምሕረቱ በእንተ ስሙ ቅዱስ ምስለ መንፈስከ ጌታችንና መድኃኒታችን ኢየሱስ ክርስቶስ ረዱና ሐዋርያው ከሚሆን ከቅዱስ ጴጥሮስ የተገኘ ቃል ይህ ነው። ጸሎትና በረከቱ በብፁዕ ፓትርያርክ ዘኢትዮጵያ አባ ማትያስ ብፁዕ ጳጳስ አባ ሕርያቆስ መምህራችን ቆሞስ አባ ናትናኤል በደብራችን በደቡብ ሳሌም በሀገራችን በኢትዮጵያ እንዲሁም በዚህ ቅዱስ ስፍራ በተሰበሰቡ በሕዝበ ክርስቲያን ላይ ጸሎቱ በረከቱ ጸንቶ አድሮ ይኑር። አንደኛ ያዕቆብ ምዕራፍ 1 ከቁጥር 1 እስከ 12 ያለው ኃይለ ቃል እንደዚህ ይላል። የእግዚአብሔርና የጌታ ኢየሱስ ክርስቶስን ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ደስታን ቁጠሩ፣ ትዕግስትንም የሚጎላችሁ ሳይኖርም ፍጹማንና ምሉዓን ትሆኑ ዘንድም ስራውንም ፈጽም። ቅዱስ ስሉስ ዘህቡር ላዌከ ከማይበረነ በእንተ ቅዱሳን ሩያን አርዳኢከ ናዝዘነ በሳእልከ በእንተ ቅዱስ ተሳለነ ለኩል ምስለ መንፈስከ ቅንጽህ ዘማን ከታግ ንጹሐን ዝውቱ ዜና ግብረውን ለሐዋርያት በረከተ ጸሎቶሙ ያሉ ምስለ ርእሰ ሊቃነ ጳጳሳት አባ ማትያስ ወብፁዕ ሊቀ ጳጳስ አባ ሕርያቆስ ምስለ መምህርነ ቆሞስ አባ ናትናኤል ወምስለ መካነ ደብረ ሳደብ ወምስለ ኩሎሙ ሕዝበ ክርስቲያን ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም። የሐዋርያት ሥራ ምዕራፍ 21 ከቁጥር 17 እስከ 27 ያለው ኃይለ ቃል እንዲህ ይላል። ወደ ኢየሩሳሌም በደረስን ጊዜ ወንድሞች በደስታ ተቀበሉን። በነገውም ጳውሎስ ከእኛ ጋር ወደ ያዕቆብ ዘንድ ገባ። ሽማግሌዎችም ሁሉ መጡ። ሰላምታም ካቀረበላቸው በኋላ በእርሱ ማገልገል እግዚአብሔር በአሕዛብ መካከል ያደረገውን በእያንዳንዱ ተረከባቸው። መላው አብዮ ተላለቃ ቅዱስ ቅዱስ አንተ አምላክ አባዜ ኩሎ ቅዱስ
ቃል አብያው ቅዱስ 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 አንተ መንፈስ ቅዱስ ዘታምር ኩሎ ተነሱ አቤቱ ይቅር በለን ሰላም ለሁላችሁ ይሁን እንደ ቃልህ ይደረግልን። ጸልዩ በእንተ ሰላም ቤተ ክርስቲያናት ቅድስት ሥጋዌ እንተ ሐዋርያት ርትባ በእግዚአብሔር አሜን። ኪርያላይሶን እግዚኦ ተሳለነ ርሳነ ጳጳሳት አባ ማትያስ ብፁዕ አባ ስነ አባ ሕርያቆስ ምስለ መምህርነ አባ ናትናኤል ወኩሎ ምስለ ኩሎሙ ሕዝበ ክርስቲያን ለዓለመ ዓለም እግዚኦ አሜን። ተሳለነ ጸልዩ በእንተ ማኅበርነ በተለኩልነ አሜን። ኪርያላይሶን እግዚኦ ተሳለነ አሜን። ኪርያላይሶን እግዚኦ ተሳለነ ወምስለ ቅዱስ መንፈስ ስብሐት ወይእዜኒ ወዘልፈኒ ወለዓለመ ዓለም ድኅነተ ሥጋ ድኅነተ ነፍስ የምንለምንሽ ክብሩን የተመላሽ ቅድስት ሆይ ደስ ይበልሽ። ሁሉ ጊዜ ድንግል የምትሆኝ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችን ያስተሰርይልን ዘንድ ወደ ልጅሽ ወደ ላይ ጸሎታችንን አሳርግ። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስ የወለድሽ ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንን ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኝ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታሳስቢን ዘንድ ለምንሻለን። ለነፍሳችን ይቅርታን ያደርግን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጊዜ ባርኮት ወዝውእቱ ጊዜ ዕጣን ሮይ ጊዜ ሰብሖቱ ለመድኃኒነ ማርያም ዕጣን ውእቱ እስመ ዘውስተ ከርሣን ኩሉ ዕጣን ዘወለደቱ መጻወዳንነ ኢየሱስ ክርስቶስ ንኦንስግሎቱ ወንቀብ ትእዛዛቲሁ ከመ ይስረይ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ልቡና ለዳዊት ወጥበብ ለሰሎሞን ወቀርነ ቅብል ለሳሙኤል እስመ ውእቱ መራውት ላቡነ ጴጥሮስ ወድንግልና ለዮሐንስ ወመርግና
እስመ ውእቱ ብርሃነ ለቤተ ክርስቲያን የቲ ማርያም እስመ ዘውስተ ከርሳ ዘይትለዓል እምኩሉ ዕጣን ለማርያም ድንግል ንጽሕት ሰምራን ዋሰርገዋ ደብተራ ለማይደረ ፍቁር ወልዱ ሙሴ ወክህነት ለአሮን ታውዎ ዕጣን ሩይ ለዘካርያስ ደብተራ ስም ገብርዋ በከመ ነገረ ወአሮን ካህን በማእከላ ያረገ ዕጣን ይሰግድ ሎቱ ወኪሩቤል ይሴብሕዎ ይጸርሑ ዘይብሎ ቅዱስ ቅዱስ እግዚአብሔር በኀበ አእላፍ ወክቡር በውስተ ረዳዋት አንተ ውእቱ ዕጣን አንከን ተሰሃለን ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳለን እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን እምሳልስት ዕለተ ዐርገ በስባተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ሙታነ ተሳለን እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ለይኩን ቅዱስ ስሉስ እግዚአብሔር ተሰሃለን ጸጋሁ ለእግዚአብሔር ያሉ ምስለክሙ መንፈስከ
ለዓለም ይህን ያሉትን አሜን ያሰኝልን። አሜን ያላሉት ወደ አምደ ሥላሴ መልስልን። በማይታበል ቃሉ በሐዲስ ወንጌሉ በፈሰሰ ደሙ ማቴዎ ኩሉ ምሕረቱ ይላክልን። ሰዋያችን እግዚአብሔር በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም በጤና እግዚአብሔር ያደርሰን። ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ በረከት ረድኤት እግዚአብሔር ያሳትፈ። በዛሬ ቀን በጸሎታቸው አስቡን ያሉንን ምእመናን ወምእመናት ጸጋ ገብርኤል ተክለ መድህን ሀብተ ማርያም ተስፋ ልደት ገብረ ዮሐንስ ኃይለ ሚካኤል ኃይለ ገብርኤል ኃይለ ዑራኤል አማ ሥላሴ ወልደ መድህን ወልደ ሰንበት አስራተ መድህን ወልደ ሚካኤል ወልደ ገብርኤል ብርሃነ ትንሣኤ ወልደ እስጢፋኖስ ሰይፈ ሚካኤል ኃይለ ራጉኤል ገብረ ሥላሴ ዘመርቆሬዎስ ፍቅረ ሥላሴ ኃይለ ሥላሴ ሰይፈ ገብርኤል ገብረ እስጢፋኖስ ቀጸላ ጊዮርጊስ ኪዳነ ማርያም ገብረ ጻድቅ ዘሚካኤል ገብረ ኢየሱስ ኃይለ ሚካኤል የማነ ብርሃን ወልደ ሚካኤል ብርሃነ ሥላሴ ተክለ ሐዋርያት አኪለ ማርያም ወልደ ዮሐንስ ኃይለ ኢየሱስ ኃይለ ሚካኤል ተክለ ብርሃን ገብረ ሚካኤል ወልደ ጊዮርጊስ ገብረ ጻድቅ ወልደ ጊዮርጊስ ገብረ ጻድቅ ገብረ አማኑኤል ተክለ መድህን ተክለ ማርያም ምስራተ ገብርኤል ኃይለ ኢየሱስ ወለተ መድህን ወለተ መድህን ወለተ ጊዮርጊስ ወለተ ሰን ወለተ መስቀል ወለተ ሚካኤል ወለተ ትንሣኤተ ማርያም ዘተ ገብረ ፍቅርተ ማርያም ወለተ ሥላሴ ማጸደ ማርያም መንበረ ማርያም ወለተ ኪዳን ወለተ ጊዮርጊስ እንቆ ሥላሴ ጽጌ ማርያም ስርጉተ ማርያም እሰተ ማርያም ወለተ ኢየሱስ ወለተ መድህን ወለተ ሰማያት አስካለ ማርያም አጸደ ማርያም ወለተ ዮሐንስ ወለተ ኢየሱስ እሰተ ማርያም ጸዳለ ገብርኤል አስራተ ኪዳን ስርጉተ ማርያም ሪተ ሥላሴ ወለተ መድህን ወለተ መስቀል ፍቅርተ ማርያም ወለተ ሚካኤል ሰዊተ ጊዮርጊስ ጽጌ ሐና ትርሲተ ወልድ ወለተ ማርያም ወለተ ኢየሱስ ፍቅርተ ማርያም ወለተ ጽዮን ምህረተ ሥላሴ ወለተ ሚካኤል እሴተ ገብርኤል ስርጉተ ገብርኤል ስርጉተ ገብርኤል ምስራቀ ገብርኤል ኃይለ ራጉኤል ወልደ ሰንበት ወልደ መድህን ገብረ መድህን አማ ሥላሴ ገብረ እግዚአብሔር ሀብተ ወልድ ኃይለ ገብርኤል ወልደ ኢየሱስ ጽጌ ማርያም ምህረተ ሥላሴ ወለተ ሐና ወለተ አማኑኤል ወለተ ማርያም ፍቅርተ እግዚእ ወለተ ጽዮን ወለተ ዮሐንስ መዓዛ ሥላሴ እሴተ ማርያም ወልደ ሰንበት ወለተ ሰንበት ወለተ ትንሣኤ አጸደ ጊዮርጊስ ከመከራ ሥጋ ከመከራ ነፍስ ከነ ቤተሰቦቻቸውን እግዚአብሔር ይጠብቅልን። በዛሬ ቀን ጸሎተ ፍትሐት የተደረገላቸውን
ለነፍሳት አግብርቲከ በፍስሐ ገብርኤል ገብረ መስቀል ሀብተ ማርያም ወለተ ሥላሴ ነፍሳቸውን በአብርሃም በይስሐቅ አጠገብ ያስቀምጥልን። ቀሪሳታችን እግዚአብሔር ይባርክልን። አባታችን ሆይ ብለን ለምነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርልኝ ዘንድ ለዘላለሙ አሜን። ኦ ስሉስ ቅዱስ ማረነ ኦ ስሉስ ቅዱስ ማረነ ስሉስ ወቀመ ቅድሚያ ወይበላ ምልዕተ ክብር ይደልወች ተፈስሖ ተፈስሒ 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 ወማርያም ሊተጸጋ ምስሌኪ ሩክት አንቲ ማን ሩክ ፍሬ ከርስ ሳሊ ወጸሊ ምህረተ ፍቁር ወልድ ኢየሱስ ክርስቶስ እስራኤልን አጣው ስብሐት ወክብር ለስሉስ ቅዱስ ይደህሉ አቤቱ አምላካችን እግዚአብሔር ሆይ ቅዱሳን ከመሆነ ደቀ መዛሙርት ሐዋርያት እንዲህ አላቸው። እናንተንም ታዩ ዘንድ ብዙ ነቢያት ጻድቃን ወደው አላዩም። እናንተ ዛሬ የሰሙ ዘንድ የሰሙ ዘንድ ወደው አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁን የተመሰገኑ ናቸው። እኛንም ስለ እንደዚህ በቃን አድርገን የወንጌልን ቃል ሰምተን እንሰራ ዘንድ በእንተ ወንጌል
ቅዱስ ይረስየ ቅዱስ የዕለቱ ምስባክ አልቦ ነገር ዋልቦ ነቢብ ዘኢተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። ትርጉም የሐዋርያትንም ስብከታቸው ያልተነገረበት ቃላቸውም ያልተሰማበትም የለም። ድምፃቸውም ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ደረሰ። መዝሙር 18 ከቁጥር 3 እስከ 4 አልቦ ነገር ወአልቦ ቃሎሙ ውስተ ኩሉ ምድር ወእስከ አጽናፈ ዓለም በዛ ነቢቦ ነገር ዋልዎ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ
ዘኢተሰምዐ ቃሎሙ ውስተ ኩሉ ምድር ወእስከ አጽናፈ ዓለም ቃሎሙ ውስተ ኩሉ ምድር ወእስከ አጽናፈ ዓለም
ነቢቦ ዘይተሰማ ቃሎሙ ውስተ ኩሎሙ ምድር ወእስከ አጽናፈ ዓለም ከእግዚአብሔር አባዜ ኩሉ ወላ ብሩክ ወልድ ዋሕድ ወለወ ወብሩክ መንፈስ ቅዱስ በራክሊጦስ ወለመንፈስ ቅዱስ ሃሌሉያ። ቅድመ ዓለም የነበረ አሁንም ያለ ወደፊትም የሚኖር ጌታችን መድኃኒታችን የተናገረውን ቅዱስ ወንጌልን ቆማችሁ አድምጡ። ምስለ ኩልክሙ ምስለ መንፈስከ ዘኍነ እግዚአ
ስብሐት ለከ ክርስቶስ እግዚእ ወአምላኪየ ኩሎ ጊዜ በወንጌል መላእክነ ወነቢያት ናዘዝከነ ዘለሌከ አቅርብከ ስብሐት ለከ። መንግሥተ ሰማያት መርታ የምታገባ ወንጌል እንሆ እና ጽድቁን የሰጠኸኝን ሰጠሁ። መንግሥተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ። ባርክ እግዚኦ ዘወንጌለ ማቴዎስ ረድእከ ሐዋርያከ እግዚእነ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ለቱ ስብሐት ለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 ከፍጻሜ ምዕራፍ ያለው ቃል እንደዚህ ይላል። ኢየሱስም እንደዚህ ምሳሌ ከጨረሰ በኋላ ከዚያ ሄደ። ወደ ገዛ አገሩ መጥቶ ሲገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንም ጥበብና ታምራት ይህን ከወዴት አገኘው? ይህን የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖንም ይሁዳም አይደሉምን? እህቶቹስም ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘኸው? ተሰናከሉበት። ኢየሱስ ግን ነቢይ ከገዛ አገሩ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸው ምክንያት በዚያ ብዙ ተአምራትም አላደረገም። ሰማይና ምድር ያልፋል፣ ቃሌ ግን ያልፍም አለ ጌታ ለደቀ መዛሙርቱ። ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱስ ዘበአማን ሥላሴሆሙ ነአምን። ክቡር የሚሆን የወንጌልን ቃል እንሰማ ዘንድ እንሳለመውም ዘንድ በእርሱም ደስ ይለን ዘንድ ለዚህ በቃን ያደረግከን ለአንተ ምስጋና ይገባሃል። ዳግመኛ ክቡር የሚሆን የወንጌልን ቃል በልቦናችን ትጽፍ ዘንድ እንለምናለን እንማልዳለን። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሰዋ ልመናችንን ተቀበል። በእኛም በወገኖቻችንም ላይ ይቅርታንና ቸርነትን ላክ። በአንድ ልጅ ለአንተ ምስጋና ከኃይልነትም ይገባሃል ለዘላለሙ። ንዑስ ክርስቲያን ተንሥእ ለጸሎት እግዚኦ ለኩልክሙ ጸልዩ በእንተ ሰላም ቤተ ክርስቲያን
አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በኀበ እግዚአብሔር ጸልዩ በዛቲ ቤተ ክርስቲያን ቅድስት ወማህበርነ ውስቴታ ንበል ኩልነ በጥበብ እግዚአብሔር ጸሎተ ሃይማኖት አምን ባዶ አምላክ ገባሬ ኩሉ ፍጥረት አብ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ አልቦ ውስተ እላዌሁ አመክንዮ አስቀድመን እንደተናገረ በዘመኑ ይኖራል እንጂ ጥንት ፍጻሜ የለውምና የማይጠፋ ብርሃን አለው። ወደ እርሱም ነገር የሚቻል የለም፣ ሁለተኛም አይደለም፣ ሶስተኛም አይደለም፣ አይጨመርበትም። ብቻውን ለዘላለም ያለ ነው እንጂ የማይታወቅ የተሰወረ አይደለም። በመትከፍቱ ሎቱ ስብሐት ወኮቴት እበዮ ባርኮት ውዳሴ ወማህሌት ይእዜኒ ወዘልፈኒ ወለዓለም የሆነ ከቁርባኑ ከደሙ ይቀበል ዘንጽ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ የተዘጋጀ በእሳተ መለኮት እንዳይቃጠል በልቡና ቅብ የያዘ ልዩ ሐሳብና ዝሙት ያለበት አይቅረብ። እጄ ከአፋዊ ደም ንጹሕ እንዳደረጉ እንደዚህ ከሁላችሁም ደም ንጹሕ ነው። ይደፍራችሁ ወደ ክርስቶስ ሥጋና ደም ብትቀሩ ከእርሱ መቀበል መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ ንጹሐኖች ባትቀሩ እኔ ከበደላችሁ ንጹሕ ያልቃለ ወንጌል ይህን የካህኑን ቃል ያቃለለ ወይም የሳቅና የተነጋገረ ወይም በቤተ ክርስቲያኑ በክፋት የቆሙ ይኖር
ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳሳዘነው በእርሱም እንደተነሳሳዎች ይረዳ ስለ በረከት ፈንታ መርገምን ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። ለጸሎት ተነሱ።